የ21ኛው ክፍለ ዘመን ፈጣን የኢኮኖሚ እድገት፣ የቴክኖሎጂ ፐርፎርማንስ እና የብዙ ተሳታፊዎች አጀብን ያስከተለው ቲክቶክ። ይሄ የሶሻል ሚዲያ መተግበሪያ መነሻውና መሰረቱ ከቻይና ቢሆንም ዓለምን ለማጥለቅለቅ በጣም አጭር ቅጽበት የፈጀበት እጅግ ዘመናዊ፣ ተወዳጅ፣ ፈጣን የሆነ የመረጃ ምንጭን የሚያስተላልፍ ክስተት ይሁን ፍጥረት ለማወቅና ለመገመት አጣብቅኝ ውስጥ የሚከትት የሰው ልጅ የፈጠራ ውጤት። ዤን የሚንግ በ1983 ዓመተ ምህረት በቻይና የመንግስት ቅጥረኛ ከሆኑ ወላጆቹ የተወለደ፣ ከሕፃንነቱ ጀምሮ የቴክኖሎጂካል ውጤት የሆኑ ዕቃዎችን መንካት፣ መፈተሽ፣ መመልከትና መጠገን ሆቢው የሆነ ቻይናዊ ወጣት ነበረ። ይህ ልጅ ዩኒቨርሲቲ ገብቶ መጀመሪያ የኮምፒውተር ኢንጂነሪንግን ቀጥሎም ሶፍትዌር ምህንድስናን ያጠና፣ በትርፍ ጊዜው የተለያዩ የኮምፒውተር ጥገናና ሌሎች ተዛማጅ ስራዎችን በመስራት የሚያሳልፍ እጅግ ብርቱ የሆነ የቴክኖሎጂ አድናቂ ወጣት ሲሆን ገና በወጣትነቱ ከጓደኞቹ ጋር የመሰረተው አንድ የሶፍትዌር ማበልጸጊያ ካምፓኒ የተለያዩ ሶፍትዌሮችን ለገበያ እያቀረበ ውጤታማ የሆነ ሲሆን የእውቀት አድማሱን ለማስፋት ከሚኖርበት ከቻይና ቀጥታ ወደ ሲያትል የማይክሮሶፍት መመስረቻ የቢል ጌትስ እትብት ወደ ተቀበረበት መንደር መጥቶ ማይክሮሶፍትን የተቀላቀለና ለ6 ወራት ብቻ በግዙፉ ማይክሮሶፍት ውስጥ የሥራ ጊዜውን ያሳለፈ ሲሆን በማይክሮሶፍት የተለያዩ ቴክኖሎጂካል የሆኑ ሶፍትዌር ማበልጸጊያዎችን ልምድን እና ብዙ ጓደኞችን ያተረፈ ቢሆንም በማይክሮሶፍት ውስጥ ያለ እጅጉን ስትራክቸርድ የሆነ የሥራ ባህል እንደ ልቡ የተለያዩ ጥያቄዎችን እንዲጠይቅና ስራዎችን እንዲሰራ ስላላስቻለው ወደ ትውልድ አገሩ ተመልሶ ባይት ዳንስ የሚባል የሙዚቃ አፕሊኬሽን ሶፍትዌርን በመገንባት በቻይና ውስጥ በአጭር ጊዜ ተወዳጅነትን አገኘ። ባይት ዳንስ ሙዚካል ብቻ ሳይሆን ለሕፃናት መማሪያ፣ መገበያያ፣ የተለያዩ መተግበሪያዎችን በአጭር ጊዜ ውስጥ እያከታተለ ለገበያ በማቅረብ በቻይና ዘንድ እጅግ ተወዳጅነትን ያገኘ አፕሊኬሽን ሆነ። ይህ የሶሻል ሚዲያ ታይኩን ያገኘውን ተወዳጅነት እና ተቀባይነት በቃኝ ብሎ ባለመቀመጥ የሰራውን አፕሊኬሽን በዓለም ዙሪያ ተወዳጅ እንዲሆን ሌት ተቀን የተለያዩ ነገሮችን እያነፈነፈ በዓለም ገበያ ውስጥ ተወዳጅነትን የሚያገኝበት መንገድ ካጠና በኋላ ቲክቶክ የተባለውን ዓለማችንን እጅጉን ያስደነቀ አጭር የሆኑ መረጃዎችን በሰከንድ ቆጣሪ ቲክቶክ ውስጥ ለማቅረብ አዲስ የሆነ ሐሳብን ይዞ ወደ ዓለማችን መጣ። ዤን የሚንግ ይህንን ቲክቶክ የሚለውን ሐሳብ ወደ ዓለማችን ሲያስተዋውቅ ከዚህ በፊት አጫጭር የሆኑ የዜና ርዕሶችን የሚያቀርብበትን ሌሎች አፕሊኬሽኖችን የሰራበትን ሶፍትዌሮች ሁሉ ሰብስቦ በአንድ ላይ እጅግ ጡንቻው የፈረጠመ የሶፍትዌር አፕሊኬሽን የሶሻል ሚዲያ ተወዳጅ የሆነውን ምርት ቲክቶክን አበረከተ። የዤን የሚንግ ውጤታማነት ከመቼውም በላይ ተቀጣጠለ። ይህ አስደናቂ ሶፍትዌር መኝታ ቤቶችን ወደ ስቱዲዮዎች፣ እጅግ ልምድ የሌላቸውን ስልካቸውን ለቤተሰቦቻቸው መደወያ ብቻ የሚጠቀሙ ግለሰቦችን ታዋቂ ወደሆኑ ተጽዕኖ ፈጣሪነት ያሸጋገረ ሲሆን በዓለማችን የሚዲያ ታሪክ ብሮድካስቲንግ ካምፓኒዎች፣ ኤዲተሮች፣ ፕሮዲውሰሮች እጅግ ጉምቱ የሆኑ ባለሙያዎችን በሙሉ ሰርዞ አንድ ግለሰብ ራሱ ኤዲተር፣ ፕሮዲውሰር፣ ቀራጭ ደግሞ ብሮድካስተር ሆኖ ሚሊዮኖችን እንዲያስደምም እድል የፈጠረ ድንቅ የሰው ልጅ የአእምሮ ውጤት ቲክቶክን ከቻይና መንደር አበረከተልን። የዚህ አፕሊኬሽን ድክመት ኤዲትድ ያልሆኑ መታረቅና መታረም የሚገባቸውን ሐሳቦች ያለምንም ከልካይ በሚሊዮኖች መበተኑ ሲሆን በአንጻሩ ብዙ ጠንካራ የሆኑ የነፃ የእውቀት ሽግግር፣ የሐሳብ መግለጫ፣ የባህልና የታሪክ መወራረሻ፣ መቀባበያ ብሎም ደግሞ መገበያያ እንዲሆን አድርጎታል። የሚቀጥለው ቴክኖሎጂ ምን እንደሆነ መገመት ባንችልም ቲክቶክ ብዙዎችን ያስጨበጨበ፣ ያስገረም የዓለማችን ፈርጥ የሆነ የሶፍትዌር ፕሮግራሚንግ ውጤት መሆኑን ዤን የሚንግ የመሰረተው ሶፍትዌር ተጽዕኖውን ወደ ታላቋ አሜሪካ እጅ
እንዲገባ ያደረገ ቢሆንም ቻይና በቴክኖሎጂ ፈጠራው እያኮበኮበች እየተነሳች ያለችበት መንገድ የሚያሳይ መሆኑን ሳንገልጽ አናልፍም። ውድ ተመልካች አድማጮቻችን ኮፒ ቢሉ፣ ላይክ ቢያደርጉ፣ ሰብስክራይብን ቢጫኑ ዕለት የሚጠቅሙትን መረጃ እንደምንሰጡት ቃል እንገባሉታለን። ምችት ይበሎት። ኖታ